አንዳንድ ሰዎች ካንሰር ሲባል በጣም ይፈራሉ፣ ይደነግጣሉ። ካንሰር እንግዲህ የእርሱ ህመም ካንሰር ነው ተብሎ ሲነገራቸው በጣም የመደንገጥ ስሜት፣ የመፍራት ስሜት ይከሰታል። ይሄ ለምን ይሆናል? ዶክተር ዘላለም አሰፋ ነኝ። የአንጀት ካንሰርና የአንጀት ልዩ ልዩ ደዌዎች ሳብ ስፔሻሊስት ሐኪም። ፊንጣ አካባቢ የሚከሰት ፊስቱላ፣ ኪንታሮት፣ የፊንጣ መሰንጠቅ ወዘተ ደዌዎች ሳብ ስፔሻሊስት ሐኪም ተባባሪ ፕሮፌሰር እና በጤና አማካሪ ነኝ። እንግዲህ ብዙ ጊዜ ሰዎች የካንሰር ህመምተኛ ኖት፣ የካንሰር ህመምተኛ ነህ፣ የካንሰር ህመምተኛ ነሽ ሲባል የመደንገጥ የመፍራት ሁኔታ ይታያል። ብዙ ጊዜ ምክንያቱ ለምንድን ነው ቢባል ካንሰር መድኃኒት የለውም የሚል የተሳሳተ አመለካከት ስላላቸው ነው። እንደዚሁም ካንሰር እንግዲህ ከተከሰተ በቃ እጣ ፋንታዬ ታሜ ማቅቄ መፍትሄ ሳላገኝ የመሞቻ ጊዜን መጠበቅ ብቻ ነው የሚል አመለካከት በታካሚ ብቻ ሳይሆን በማህበረሰብ ዘንድ ሁሉ አለ። ይሄ ግን የተሳሳተ አመለካከት ነው። በመጀመሪያ ደረጃ ካንሰር ሲባል እንግዲህ አንድ ሰው የካንሰር ታማሚ ነህ ከተባለ መጀመሪያ መታወቅና ማወቅ የሚገባን ደረጃው እንግዲህ የካንሰር ደረጃዎች ደረጃ 1 2 3 4 ተብሎ ይከፈላሉ። እዚህ ጋር ጥሩ ዜና ብዬ የምገልጸው ምንድን ነው? ደረጃ 1 2 3 4ም ይሁን እያንዳንዱ ደረጃ እንደ ደረጃው ሕክምና አለው። ለምሳሌ ደረጃ 1 እና ደረጃ 2 እንግዲህ ሕክምናዎቹ የተለያዩ አይነት ሕክምናዎች አሉት። ደረጃ 1 2 3 4 ብለን ስንል የተለያዩ አይነት ሕክምናዎች ሊሆኑ ይችላሉ። አሁን ለምሳሌ የቀዶ ሕክምና አለ፣ የጸረ ካንሰር መድኃኒት ሕክምና አለ፣ የጨረር ሕክምና አለ። እንዲሁም በሌሎች ዓለማት ደግሞ ሌሎች ዘመኑን የዋጁ የሕክምና አይነቶች አሉ። ነገር ግን ምንም ይሁን ምንም ለሁሉም ደረጃዎች ሕክምና አላቸው። ብዙ ጊዜ ደረጃ 1 እና ደረጃ 2 በቀዶ ሕክምና ቢወገድ በጣም ውጤታማ የሆነ መፍትሄ ይገኛል ተብሎ ይታሰባል። እንደዚሁም ደረጃ 3 እና ደረጃ 4 ደግሞ እንደ ደረጃቸው ለምሳሌ ከቀዶ ሕክምና በፊት የጸረ ካንሰር መድኃኒት ሕክምና ቢያገኙ፣ የጨረር ሕክምና ቀደም ብሎ ቢሰጥ ለቀዶ ሕክምናው ምቹ ሁኔታን ይፈጥራል። እንዲሁም ደግሞ የካንሰር ባህሪ የሆኑትን ለምሳሌ ተመልሶ የመከሰት በተለያዩ የሰውነት አካላችን ላይ የመሰራጨት የመሳሰሉትን ነገሮች ሁሉ እድል ይቀንሳል ተብሎ ይታሰባል። ስለዚህ ደረጃ 3ም ደረጃ 4ም ቢሆን ሕክምና አለው። እንደ አስፈላጊነቱ አስቀድሞ የጸረ ካንሰር መድኃኒት ሕክምና፣ የጨረር ሕክምና የመሳሰሉትን ነገሮች ይሰጥና ደረጃውን ለምሳሌ ከ3 ወይም ከ4 ለምሳሌ 3 ከሆነ ወደ 2 ማውረድ፣ 4 ከሆነ ወደ 3 ማውረድ አይነት ነገሮች ሁሉ ስለሚደረግ ይሄ ሁኔታ ደግሞ አንደኛ በቀዶ ሕክምና ሙሉ በሙሉ ለማስወገድ የሚረዳውን ሂደት ይረዳል። ሁለተኛ ደግሞ አንዳንዴ በአይን የማይታዩ የካንሰር ህዋሳት ተሰራጭተው ሊገኙ ይችላሉ። ለምሳሌ ጉበት ላይ ሊሰራጭ ይችላል፣ ሳምባ ላይ ሊሰራጭ ይችላል። እነኚህ ጸረ ካንሰር መድኃኒቶችና የጨረር ሕክምና እነኚህን በመግደል በማስወገድ በጣም ጠቃሚ ናቸው። ስለዚህ አንድ ታማሚ ካንሰር አለበት ሲባል መደንገጥ፣ መደናገጥ፣ መፍራት አይደለም። ከዛ ይልቅ ረጋ ባለ መንፈስ ከሐኪሙ ጋራ መነጋገር፣ መወያየት፣ ደረጃው ምን እንደሆነ ማወቅ፣ በዛም መሰረት ደግሞ ምን ሊደረግ እንደሚችል ከሐኪሙ ጋር መነጋገር፣ መመካከር ነው እንጂ መፍራት በነገራችን ላይ የካንሰር ሁኔታ ያባብሰዋል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ።